ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳሳዊ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ወደ እናንተ እየደረሰ ነው። አሁንም የአርሰናል፣ የማንቸስተርና ሌሎች ክለቦችን የዝውውር ጉዳዮች እናያለን። አብሮነታችሁ አይለየን። ጎይኮሬስ እና አርሰናል። ጎይኮሬስ ምን አለ? የስፖርቲንግ አጥቂ ጎይኮሬስ በፖርቹጊዝ ዋንጫ የፍጻሜ ጨዋታ ላይ በቤኔፊካ ላይ ባለቀ ሰዓት ጎል አስቆጥሯል። ለራሱ 101 ጎሉን ያስቆጠረው። በዚህም ስፖርቲንግ 3-1 በሆነ ውጤት በማሸነፍ ስፖርቲንግ በሀገር ውስጥ የሁለትዮሽ ዋንጫን እንዲያነሳ አስችሎታል። ከጨዋታው መጠናቀቅ በኋላ ስለ ውድድር ዓመቱና ስለ ዝውውር ጉዳዮች የተጠየቀው ጎይኮሬስ ነገሮች ወደፊት እየለዩ እንደሚመጡ አስታውቋል። አሁን ላይ ሆኜ ምንም አስተያየት ስለ ዝውውር ጉዳዮች መናገር አልፈልግም ያለው አጥቂው ስለ አርሰናል የዝውውር ጉዳዮችም ሆነ ጥያቄ መልስ ከመስጠት ተቆጥቧል። አሁን ትኩረት ማድረግ የምፈልገው በቀሩን ጨዋታዎች ላይ መሆን አለበት ሲል ያስረዳው አጥቂው እየተሰሙ የሚገኙ መረጃዎችን እውነተኛነት ለማረጋገጥ የክረምቱን የዝውውር ወቅት መጠበቅ ይኖርብናልም ብሏል። የስካይ ስፖርት ዘገባ እንደሚያመለክተው ለጎይኮሬስ ዝውውር ከ83 ሚሊዮን እስከ 100 ሚሊዮን ዩሮ ከሚያቀርቡ ቡድኖች ጋር ስፖርቲንግ ለመነጋገር ዝግጁ ነው። በተጨማሪም ከ58 እስከ 70 ሚሊዮን ለሚያቀርቡ ቡድኖችም የስፖርቲንግ እቅድ ለድርድር ክፍት መሆኑን በዘገባው ተመላክቷል። ተጫዋቹ በፕሪሚየር ሊጉ በተለይም በቼልሲና አርሰናል ለዝውውር ከታጩ ጥቂት ተጫዋቾች አንዱ ነው። ክለቦቹ የአጥቂ መስመር ቀዳሚ ዓላማቸው ጎይኮሬስን አድርጓል ነው ያለው በዘገባው። ጎይኮሬስ በተጨማሪም ከማንቸስተር ዩናይትድ ጋር ስሙ የተያያዘ ሲሆን ከቀድሞ አሰልጣኙ ሩበን አሞሪም ጋር በጋራ የመስራት እድል ይኖረዋልም ተብሏል። ጎይኮሬስ በመጠናቀቅ ላይ በሚገኘው የውድድር ዓመት ለስፖርቲንግ ባደረጋቸው 57 ጨዋታዎች 63 ግቦችን ማስቆጠር ችለዋል። ካስቆጠራቸው 63 ግቦች 39ን ያስቆጠረው ደግሞ በፖርቹጊዝ ሊግ በተጫወታቸው 33 ጨዋታዎች ሲሆን አጥቂው ያለበትን ትልቅ አቅም የሚያሳይ ነው። ከአርሰናል የዝውውር ጉዳይ አልወጣንም። አርሰናልስ ለክረምቱ የዝውውር የትኞቹን አማራጮች እየተመለከተ ነው? አርሰናሉ አሰልጣኝ ሚካኤል አርቴታ ስለ አርሰናል የክረምት የዝውውር እቅድ ሲጠየቅ ወደ ስራ መግባታቸውን ተናግሯል። ለክለቡ የሚመጥኑና ክፍተት በሚታይባቸው ስፍራዎች ክፍተቶቹን በጠንካራ ሁኔታ የሚያሟሉ ዝውውሮችን ለማሳካት ትኩረት መደረጉን የተናገረው ከአሁን ጀምሮም የአርሰናል የዝውውር እንቅስቃሴ የተለየ ይሆናል ያለው ሚካኤል አርቴታ አሁን ያሉብንን ችግሮች የሚቀይሩ ዝውውሮች ይኖሩናል ብዬ አስባለሁ ሲልም በአጽንኦት ተናግሯል። ወደ ማንቸስተር ቤት መረጃችን እናልፋለን። የሳውዲ አረቢያው ክለብ አልሂላል የማንቸስተር ዩናይትዱን የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝን ለማስፈረም በእንቅስቃሴ ላይ መሆኑ ተመላክቷል። አልሂላል ለብሩኖ ፈርናንዴዝ በአመት 21 ሚሊዮን ፓውንድ የሚያስገኝ የ4 ዓመት ኮንትራት እንዲያቀረበለት ነው የተገለጸው። በተጨማሪም አልሂላል ለማንቸስተር ዩናይትድ 80 ሚሊዮን ፓውንድ የዝውውር ሂሳብ ለመክፈል መዘጋጀታቸው ተነግሯል። የራሽፎርድ ዕጣ ፈንታ ምን ሆነ? ማርከስ ራሽፎርድ የአስቶን ቪላ የውሰት ውሉን መጨረሱን ተከትሎ ለክለቡ ደጋፊዎች የስንብት መልእክት አስቀምጧል። በጥር ዝውውር ወደ ቪላ አምርቶ የነበረው ራሽፎርድ በተሰለፈባቸው 17 ጨዋታዎች 4 ግብ ሲያስቆጥር 5 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ አቀብሏል። ተጫዋቹ እስከ 2028 የሚያቆይ ውል በማንቸስተር ዩናይትድ ያለው ሲሆን በክረምቱ የዝውውር መስኮት መዳረሻውን እንደሚወስን ይጠበቃል። ባሳለፍነው ሚያዝያ በአስቶን ቪላ ቋሚ ዝውውር ያደርጋል ተብሎ የተጠበቀው ራሽፎርድ አሁን ላይ ግን ይህ ነገር ተቋርጦ ወደ ሌሎች ክለቦች እንደሚያመራ ነው በዘገባው የተመላከተው።
የቀድሞውን የማንቸስተር ዩናይትድ አሰልጣኝን የተመለከተ መረጃ ደግሞ እናያለን። ቴን ሃግን ነው የምናየው። ባየር ሊቨርኩሰን አዲስ አሰልጣኝ ሾሟል። ኤሪክ ቴን ሃግን። የጀርመን ቡንደስሊጋው ክለብ ባየር ሊቨርኩሰን በአሰልጣኝ ዣቢ አሎንሶ ምትክ አዲስ አሰልጣኝ ሾሟል። ባየር ሊቨርኩሰን ኔዘርላንዳዊውን አሰልጣኝ ኤሪክ ቴን ሃግን በኃላፊነት መሾማቸውን ይፋ አድርገዋል። የ55 ዓመቱ አሰልጣኝ ኤሪክ ቴን ሃግ ባየር ሊቨርኩሰንን ለ2 የውድድር ዓመት ለማሰልጠን ፊርማቸውን አኑረዋል። አሰልጣኝ ኤሪክ ቴን ሃግ ከማንቸስተር ዩናይትድ ከተሰናበቱ ወዲህ ሌቨርኩሰንን ሲያሰለጥኑ የመጀመሪያቸው ስራቸው ይሆናል። በመጨረሻም ወደ እንግሊዝ ፕሪሚየር ሊግ ነው የምንመለሰው። አሸናፊ በረኛዎችን እናያለን። የአርሰናሉ ግብ ጠባቂ ዴቪድ ራያ እንዲሁም የኖቲንጋም ፎረስቱ ግብ ጠባቂ ማት ሴልስ በተመሳሳይ 13 ጊዜ ያህል በእንግሊዝ ፕሪሚየር ሊግ መረባቸውን ባለማስደፈር የወርቅ ጓንት አሸናፊ ሆነዋል። በእንግሊዝ ፕሪሚየር ሊግ በውድድር ዓመቱ ከሚጠበቁ የሽልማት ዘርፎች መካከል አንዱ የሆነው ለግብ ጠባቂዎች የሚሰጠው የወርቅ ጓንት እንደሆነ ይታወቃል። በያዝነው የውድድር ዓመት ይህንን ሽልማት ለማሸነፍ የአርሰናሉ ዴቪድ ራያና የኖቲንጋም ፎረስቱ ማት ሴልስ በተመሳሳይ 13 ጊዜ ያህል መረባቸውን ባለማስደፈር የመጨረሻዎቹ ተፎካካሪዎች እንደነበሩ ይታወሳል። ሆኖም በመጨረሻው ሳምንት የሊጉ መርሃ ግብር ሁለቱም ግብ ጠባቂዎች ግብ የተቆጠረባቸው ሲሆን በዚህም ሽልማቱ ለሁለቱም ተጫዋቾች ተበርክቷል። ባሳለፍነው የውድድር ዓመት በመጀመሪያ የክለቡ ቆይታው የፕሪሚየር ሊጉን የወርቅ ጓንት ማሸነፍ የቻለው የ28 ዓመቱ ስፔናዊ የአርሰናል ግብ ጠባቂ ዴቪድ ራያ ዘንድሮም ይህንን ሽልማት በድጋሚ በማሸነፍ የመጀመሪያው የክለቡ ግብ ጠባቂ ለመሆን በቅቷል። አስደናቂ የውድድር ዓመትን ከኖቲንጋም ፎረስት ጋር ያሳለፈው የ33 ዓመቱ ቤልጂየማዊ ግብ ጠባቂ ሴልስ በበኩሉ ከዴቪድ ራያ ጋር በመፎካከር የወርቅ ጓንት ሽልማቱ ተጋርቷል። ሴልስ ይህንን ሽልማት ለመጀመሪያ ጊዜ በማሸነፍ አይረሴ የውድድር ዓመትን ያሳለፈበት ሆኗል። ሴልስ ይህንን ሽልማት ለመጀመሪያ ጊዜ በማሸነፍ አይረሴ የውድድር ዓመት ያሳለፈበት ሆኗል። በሚካኤል አርቴታ የሚመራው አርሰናል በሊጉ ሁለተኛ በመሆን ያጠናቀቀ ሲሆን በቀጣይ የውድድር ዓመት ሻምፒዮንስ ሊጉ ተሳታፊ መሆኑንም አረጋግጧል። በአንጻሩ የኑሮ ስፒሪቶ ሳንቶ ኖቲንጋም ፎረስት በበኩሉ 7ኛ ደረጃን ይዞ በማጠናቀቅ በአውሮፓ ኮንፈረንስ ሊግ ተሳታፊ ለመሆን ችሏል። ወደ ተመልካቾች ከፉትቦል ማዕድ ለአሁን ያዝናቸው እግር ኳሳዊ ጉዳዮች እነዚህ ናቸው። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ እንድትቆዩ እየጋበዝን ሰላም።